በሰሜን ኢትዮጵያ የተካሄደው ጦርነት 5 ዓመት ሲደፍን ጦርነቱን ያስቆመው ስምምነት ደግሞ 3 ዓመት ሆነው። በ5 ዓመታት ውስጥ በርካታ ነገሮች ተፈጽመዋል። በሰላም ስምምነቱ 3ኛ ዓመት ላይ ሆነን በተፋላሚዎቹ መካከል ሌላ ጦርነት እያንዣበበ ይመስላል። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። ጥቅምት 24 2013 ዓ.ም ነበር በህወሓትና በፌዴራል መንግስቱ መካከል ጦርነት የተቀሰቀሰው። ለ2 ዓመት የተደረገው ይህ ጦርነት በ3 ዙር በትግራይ በአማራና በአፋር ክልሎች ከባድ ጉዳት አድርሷል። በመቶ ሺዎች የሚቆጠሩ ሰዎች እንደሞቱበት ሲነገር፣ በርካቶች ከቤት ንብረታቸው ተፈናቅለዋል። በቢሊዮኖች ንብረት ወድሟል። የፌዴራል መንግስት ጦርነቱ በተጀመረ በ3 ሳምንታት ውስጥ መቀሌን ተቆጣጥሮ በትግራይ ጊዜያዊ አስተዳደር ተመሰረተ። ጦርነቱ በተለያዩ የትግራይ አካባቢዎች ጋብና ሞቅ እያለ ሲቀጥል በክልሉ የመብራት፣ የስልክ፣ የኢንተርኔትና ሌሎች አገልግሎቶች ተቋረጡ። የፌዴራል መንግስት ከሰራዊቱ በተጨማሪ የክልል ልዩ ኃይሎችና ሚሊሻዎችን አዘመተ። የጎረቤት ሀገር ኤርትራም የመንግስት ዋና አጋር ሆና ተሰለፈች። ጦርነቱ ለወራት ትግራይ ውስጥ ከቆየ በኋላ የትግራይ ኃይሎች እየተጠናከሩ የፌዴራል መንግስት ሰራዊትን በሰኔ ወር ከትግራይ አስወጡ። መንግስት ግን ለእርሻ ጊዜ ለመስጠት የተናጠል ተኩስ ማቆሙን ነበር የገለጸው። እንዲያም ሆኖ ግን ጦርነቱ አልቆመም። ከትግራይ ክልል ወጥቶ ወደ አፋርና አማራ ክልሎች ተስፋፋ። ከዚያም በኋላ ሰሜን ሸዋ ደርሶ በአማራ ክልል 8 ዞኖችን አዳረሰ። በህዳር 2014 ዓ.ም ወደ ደቡብ የሚደረገው የትግራይ ታጣቂዎች ግስጋሴ መቀልበስ ጀመረ። እንደገና ወደ ኋላ ፈገፈጉ። የፌዴራል መንግስት አብዛኛዎቹን የአማራና የአፋር አካባቢዎችን መልሶ ተቆጣጠረ። መንግስትም ለጊዜው ጦርነቱ ባለበት እንዲቆም ወሰነ። ይህ ውሳኔ አንጻራዊ እፎይታ ያመጣ ነበር። ከጥር 2014 ዓ.ም ጀምሮ እስከ ነሐሴ አጋማሽ ድረስ ሰላም አልነበረም፣ ጦርነትም አልነበረም። በነሐሴ አጋማሽ 3ኛውና የመጨረሻው ዙር ጦርነት ተቀሰቀሰ። እጅግ አውዳሚ የነበረው ይህኛው ጦርነት በሁሉም አቅጣጫዎች ከባድ ፍልሚያና እልቂት የተከሰተበት እንደነበር ይነገራል። ለ2 ዓመታት በተለያዩ ዙሮች ጦርነቱ ሲካሄድ ተፋላሚዎቹ ከመጋረጃ ጀርባ ጅቡቲና ሲሼልስ ለድርድር መቀመጣቸው ሲነገር ነበር። እየቆረጠ ነው ያለውን ሾልኮ እንዳይሄድ ሾልኮ ከሄደ እናንተ ነው የምትጠየቁ። አንድ ጠላት እንዳይወጣ ነግሬያለሁ። 3ኛው ዙር ጦርነት በከባድ ሁኔታ ለ2 ወራት ከተካሄደ በኋላ ግን ፕሪቶሪያ ላይ ይፋዊ ድርድር መካሄድ ጀመረ። በአፍሪካ ህብረት አሸማጋይነት በምዕራባውያን ተሳትፎ ለ2 ሳምንት ያህል የተካሄደው ንግግር ለ2 ዓመት በጦርነት ለተጎሳቆለው ህዝብ የተስፋ ጭላንጭል ፈነጠቀ። በመጨረሻም የፕሪቶሪያው ግጭት የማቆም ስምምነት ተፈረመ። ስምምነቱ በሁለቱም ኃይሎች የሚፈጸሙ ግዴታዎችን አስቀምጧል። የተቋረጡ አገልግሎቶችን ማስጀመር፣ ተፈናቃዮችን መመለስ፣ ከፌዴራል ኃይሎች ውጭ ያሉ ታጣቂዎችን ከትግራይ ማስወጣትና ህወሓትን ከሽብርተኝነት መሰረዝ ከመንግስት ኃላፊነቶች መካከል ቀዳሚዎቹ ናቸው። በአንጻሩ የትግራይ ታጣቂዎች ትጥቅ እንዲፈቱ፣ በክልል የሚገኙ ተቋማትን የፌዴራል መንግስት እንዲቆጣጠርና በክልሉ ሁሉን አቀፍ ጊዜያዊ አስተዳደር ማቋቋምም ሌላኛው የስምምነቱ አካል ነበር። በስምምነቱ መሰረት በአቶ ጌታቸው ረዳ የሚመራ ጊዜያዊ አስተዳደር ተመሰረተ። ህወሓትም ከሽብርተኝነት መዝገብ ቢሰረዝም ህጋዊ ምዝገባን በተመለከተ በተፈጠረ አለመግባባት ውዝግብ ተቀሰቀሰ። በፓርቲው ሊቀመንበርና በምክትላቸው የተፈጠረው አለመግባባት ተባብሶ አቶ ጌታቸው ረዳ ከህወሓትም ከጊዜያዊ አስተዳደሩ ስልጣናቸው ተነስተው በጀነራል ታደሰ ወረደ ተተኩ። ይህ በህወሓት የፖለቲካ መሪዎች መካከል የተፈጠረው ስንጥቃት ወደ ታጣቂዎቹ ደርሶ ጥቂት የማይባሉት ከትግራይ ኃይሎች ተነጥለው ጸረ ህወሓት እንቅስቃሴ ጀመሩ። አቶ ጌታቸውና ሌሎችም ያሉበት የህወሓት ክፋይ አባላት አዲስ አበባ ውስጥ ስምረት የተሰኘ ፓርቲ መስርተዋል። ሌላ መቀሌ የቀረው የፓርቲው ፍንካች ደግሞ ወለዶ ትግራይ ወይም
የትግራይ ትውልድ የተባለ ፓርቲ መስርቷል። በአንጻሩ በደብረ ጽዮን የሚመራው ህወሓት በምርጫ ቦርድ ያገኘውን እውቅና ተነጥቆ ከፓርቲነት ተሰርዟል። ከ3 ዓመታት በኋላ አብዛኞቹ የፕሪቶሪያ ስምምነት ነጥቦች ተግባራዊ ያለመሆናቸውን ሁሉም ወገኖች ይናገራሉ። ከፓርቲነት የተሰረዘው ህወሓት ተፈናቃዮች አልተመለሱም፣ በስምምነቱ አወዛጋቢ የተባሉ አካባቢዎች ወደ ትግራይ አልተካተቱም የሚሉ ጥያቄዎችን ያነሳል። በሌላ በኩል ደግሞ ህወሓት ትጥቅ አልፈታም፣ እንዲያውም ተጨማሪ ጦር እያሰለጠነ ነው። ተፈናቃዮች እንዳይመለሱ እንቅፋት በመሆንም በፌዴራል መንግስት ዘንድ ይከሰሳል። ለስምምነት ውሳኔዎች አለመተግበር አንዱ ሌላኛውን በመውቀስ ሁለቱ ወገኖች መወነጃጀል ከጀመሩ 1 ዓመት አልፏቸዋል። ከሰሞኑ ደግሞ በተከታታይና በጠንካራ ቃላት እየተካሰሱ ነው። ከ5 ዓመት በፊት የነበረው የኃይል አሰላለፍ አሁን በእጅጉ ተቀይሯል። የፌዴራል መንግስት በትግራዩ ጦርነት ሁነኛ አጋር ከነበሩት የፋኖ ኃይሎች ጋር መፋለም ከጀመረ 2 ዓመታት አልፎታል። ሰራዊቱን ወደ ትግራይ አሰማርቶ ከመንግስት ጎን በመሆን ህወሓትን የወጋው የኤርትራ መንግስት ፊቱን አዙሯል። ህወሓትም በትግራይ ውስጥ ከፍተኛ በደል ፈጽሟል ከሚለው ከኤርትራ መንግስት ጋር መጣመሩ በይፋ እየተነገረ ነው። የኢትዮጵያ መንግስት ያነሳው የወደብ ጥያቄ በኤርትራ በኩል ከፍተኛ ቁጣን ወልዷል። የኢትዮጵያ መንግስት ህወሓትና የኤርትራ መንግስት ወደ ግጭት ሊያመሩ የሚችሉ ክሶችን እየሰነዘሩ ነው። ደም አፋሳሹ ጦርነት ከተጀመረ በ5ኛው ዓመቱና የሰላም ስምምነቱ ከተፈረመ 3ኛ ዓመቱ ላይ ሌላ ዙር ጦርነት እንዳያገረሽ እየተሰጋ ነው። አገራትና ተቋማት ሁለቱም ኃይሎች ከመወነጃጀል ተቆጥበው የፕሪቶሪያን የግጭት ማቆም ስምምነት ተግባራዊ እንዲያደርጉ እያሳሰቡ ነው።